ዩቲዩብ ቻናል በሰላም መጣችሁ። በዚህ ቪዲዮ የምናየው ወይም የምናስጀምረው የኳርተርሊ ቲዮሪ ሲሪየስ ነው። ስለዚህ ኳርተርሊ ቲዮሪ ምንድን ነው? ምን ኮንሴፕቶችን በውስጡ ይዟል? እነሱን እንዴት አይሲቲ ኮንሴፕት ጋር በአንድ ላይ ኢምፕልመንት ማድረግ እንችላለን በሚል የምናየው ሲሪየስ ነው። ይህን ሲሪየስ ከማየታችሁ በፊት ከላይ ማስቀመጥላችሁን 2 ቪዲዮዎች አይታችሁ ነው ይህን ቪዲዮ መጀመር ያለባችሁ። በዚህ ሲሪየስ የምናያቸው 4 ሌክቸሮች ይኖራሉ which ኮር ኮንሴፕት ናቸው። ስለዚህ በእነዚህ ኮንሴፕቶች ማርኬት ፕሮፋይሎች ምንድን ነው ብለው ሌክቸር እናያለን። በሁለተኛው ሌክቸር ትሩ ማርኬት ኦፕኖች መቼ ናቸው እና አይሲቲ ጋር እንዴት ሪሌት ይሆናሉ። ደን ከታይም አንጻር ደግሞ ሞር ኦፍ ኳርተርሊ ቲዮሪ ፎከስ የሚያደርገው ታይምን ስለሆነ ከታይም አንጻር ፕራይስ እንዴት ነው ሙቭ የሚያደርገው። ከታይም አንጻር ፕራይስ እንዴት ነው ኮንዲሽን የሆነው። ከታይም አንጻር እንዴት ነው ማርኬት ኦፕንን ካልኩሌት የምናደርገው። ማርኬት ኦፕንን እንዴት ፕራይስን ዲተርማይን ያደርጋል። ለምሳሌ ታይም ቤዝድ ፕሪሚየም ኤንድ ዲስካውንት ምንድን ናቸው የሚለውን በዚህ ጀነራሊ እናያለን። ለእያንዳንዱ ትሮፕን አላይን ያደረገ ታይም ፍሬም አለ። እነሱስ ምንድን ናቸው? ደን ትሮፕኖች እንዴት ነው ስታክ የምናደርጋቸው። ለምሳሌ መንዝሊ ሳይክልን ከዊክሊ ሳይክል ጋር እንዴት ነው አላይን ልናደርገው የምንችል በሚል እናያለን ማለት ነው። ሶስተኛ ትሩ ሪቨርሳል ምንድን ነው? ትሩ ሪቨርሳሎች ኢመርጅ ሲያደርጉ የምናያቸው ሲግኔቸሮች ምንድን ናቸው? እንደምናውቀው ማርኬቱ ሪቨርስ ለማድረግ አይዘር ኢንኤፊሽንሲዎችን ሪባላንስ ማድረግ አለበት ወይም ወደ ኢኩሊብሪየም ትሬድ ማድረግ አለበት፣ ወይም ደግሞ አበብ ኦልድ ሃይስ ያሉ ሊኩዲቲዎችን ኢንጌጅ ማድረግ አለበት፣ ወይም ቢሎ ኦልድ ሎስ ያሉ ሊኩዲቲዎችን ኢንጌጅ ማድረግ አለበት። እነሱ ሲግኔቸሮች ምንድን ናቸው? ኮሪሌትድ አሴቶች እነማን ናቸው? ኤስኤምቲ ኤስኤምቲ ምንድን ነው ልዩነቱ? ያለው ቫሪዬሽን ምንድን ነው? ስለ ማግኔቶ ኢፌክት እናያለን በዚህ ሌክቸር። ደን ኤስኤምቲ ስትራክቸር ሽፍት ሪል የሆነ ማርኬት ስትራክቸር ሽፍት ምንድን ነው የሚለውን ነገር እናያለን በሌክቸር 3። ደን ፋይናሊ ደግሞ ስለ ትሩ ቻሌንጅ እና ሴት ኦፍ ዴሊቨሪ እናያለን which is ያቀፋቸው ፕሪሲሽን ቤዝድ የሆኑ ስዊንግ ፖይንቶች እንዴት ማግኘት እንችላለን፣ ፕሪሲሽን ቤዝ ያደረጉ ካንድሎችን፣ ደን ፕሪሲሽን ኦርደር ብሎኮችስ ምንድን ናቸው በሚል እናያለን ማለት ነው። በዚህ ሌክቸር የምናየው ስለ ማርኬት ፕሮፋይሎች ነው። ከሱ በፊት ስለ ኢንተርባንክ ፕራይስ ዴሊቨሪ አልጎሪዝም which is ኢፕዳ ሲኩዌንስ አለው። ምንድን ነው ሲኩዌንሱ? ከዛ በፊት ደግሞ ማርኬት ኤፊሽንሲ ፓራዳይምስ ምንድን ነው? ኢኒሻሊ ወደዚህ ማርኬት ኢንትሮዲውስ ስንሆን ዋን ዌይ አናዘር ክላሲክ የሆኑ ፓተርኖችን ቤዝ ያደረጉ ትሬዲንግ ስትራቴጂዎች አሉን። እንደምናውቀው ወደዚህ ዩቲዩብ ቻናል ስትመጡ ማርኬቱ እዝነት ራንደም በሚል ነው ብዙ ኮንሴፕቶችን ኢምፕልመንት የምናደርገው። ማርኬት ራንደም አይደለም። ራንደም አይደለም ስንል ለሱ ኢንዲኬት የሚያደርጉን ምን ካራክተሪስቲክሶች አሉ፣ ምን ባህሪያት አሉ የሚለውን ነገር ማየት አለብን አይደል? ስለዚህ እነሱ ጀነራሊ ኢንዲኬት የሚያደርጉን አይሲቲ ኮንሴፕት እንዴት ይሰራል የሚለውን ነገር ነው። ወደ አይሲቲ ኮንሴፕት ስንመጣ አስተሳሰባችን ስፔኩሌቲቭ which is uninformed የሆነ መኒ which means ፕሮባቢሊስቲክ የሆነ ማይንድሴት ነው፣ ግን ፓተርን ቤዝ ያደረገ ትሬዲንግ ሲስተም ነው። ኖት አልጎሪዝሚክ አይደለም። ስትራቴጂያቸውን አልጎሪዝሚክ ሊያደርጉት ይችላሉ፣ ነገር ግን ማርኬቱ ራንደም ነው በሚል ፕሪሚሲስ ነው እነዛ ስትራቴጂዎች ቢውልድ የሚሆኑት። ስለዚህ እነዚህ ዋን ዌይ አናዘር ሊኩዲቲዎች ናቸው which means ኢንፎርምድ የሆኑ መኒዎች ትላልቅ የሆነ ካፒታል ሙቭ የሚያደርጉ እነዚህ ማርኬቶች ያሏቸውን ፕራይስ ኮንትሮል የሚያደርጉ ኢንቲቲዎች እነዚህ እንደ ሊኩዲቲ ነው የሚጠቀሟቸው which means ማኒፕሌት ማድረግ ይችላሉ። ኦልሶ የማርኬት ሞዴላችንም ማርኬቱ ሙቭ ሲያደርግ የሚከተለው ሲኩዌንስም አንዱ ማኒፕሌት ነው which means አኮሙሌት ያደርጋሉ፣ ኦርደራቸውን መጀመሪያ ያስገባሉ፣ ከዛ ማኒፕሌሽን ላይ ኤኒ አንኢንፎርምድ የሆነ መኒ ላይ ያለ ሊኩዲቲ ትሪገር ይደረጋል which means በተቻላቸው መጠን ለምሳሌ ፕራይስን ወደ ላይ መጨመር ከፈለጉ በተቻላቸው መጠን ገዢዎችን ማስወጣት አለባቸው። ተረዳችሁ? ሊኩዲቲ የሚባለው እሱ ነው። ወደ ታች እንዲወርድ ከፈለጉ በተቻላቸው መጠን ሻጮችን ማስወጣት አለባቸው፣ እንዲሁም ገዢዎችን ትራፕ ማድረግ አለባቸው። ኢሞሽናል ቤዝድ የሆነ ዲሲሽን ሜክ እንዲያደርጉ ያደርጋሉ which means ማኒፕሌሽን ሳይክል የሚባለው በባህሪውም በጣም ትልቅ ቮላቲሊቲ ያለው ለዛ ነው። ስለዚህ ዋን ዌይ አናዘር እነዚህ ማርኬቶች ኮንትሮል የሚያደርጓቸው ሊኩዲቲ ፕሮቫይድ የሚያደርጉ እንዲንቀሳቀሱ የሚያደርጓቸው እነዚህ ኦፈር በሚያደርጉት መኒ ነው። ስለዚህ እነሱ ገንዘቡን ኦፈር የሚያደርጉ ከሆነ እነዚህ ማርኬቶች ኮንትሮል የሚያደርጓቸው እነሱ ናቸው ማለት ነው። ስለዚህ ቢፎር ወደዚህ ሲሪየስ ከመምጣታችሁ በፊት አንድና አንድ መጠየቅ ያለባችሁ ነገርም እሱ ነው። ፕራይስ አልጎሪዝሚክ ነው ወይስ ራንደም ነው የሚለውን ነገር ከዛ በኋላ ፓራዳይማችሁን ሽፍት ማድረግ አለባችሁ። ስማርት መኒዎች እነማን ናቸው? ለምን ማርኬቱን ኮንትሮል ያደርጉታል የሚሉትን ጥያቄዎች ስትጠይቁ ዋን ዌይ አናዘር ወደ ዚህኛው ሰርክል ትመጣላችሁ which is ስማርት መኒ።
ባይ ዲፎልት ስማርት መኒ ሲባል ከአልጎሪዝሙ ባለፈ ሪስክ ማኔጅመንት እና ሳይኮሎጂያቸው አንድ ፕሮፊቴብል ትሬደር ሊኖረው የሚገባ አይነት ማይንድሴት ነው ያላቸው። ፕሮባቢሊስቲክ የሆነ ቲንኪንግ ከአንድ ትሬዲንግ አይዲያ ላይ ያላቸው አታችመንት፣ ኦልሶ ሎንግ ተርም የሆነ ቲንኪንግ ነው ያላቸው። ጀስት ላይክ ስማርት መኒ ሲባል ጀነራሊ ኮንሴፕት ስላወቃችሁ እናንተ ፕሮፊቴብል ናችሁ ማለት አይደለም። ነገር ግን በሌላም አስፔክት እነሱ ስማርት የሆኑባቸው ሌላ አስፔክት ኦፍ ትሬዲንግ አሉ ማለት ነው። ሪስክ ማኔጅመንት ትሬዲንግ ሳይኮሎጂ ወይም ትሬደሩ ማለት ነው። ሶ ዋንስ የኛ ማርኬት ኤፊሽንሲ ፓራዳይማችን ሽፍት ካደረግን በኋላ አልጎሪዝሙ በአራት መንገድ ነው ሙቭ የሚያደርገው ወይም አራት ማርኬት ኮንዲሽኖች አሉት። ሁሌም የሚጀምረው ወይም ኢኒሼት የሚያደርገው ከኮንሶሊዴሽን ነው። ማርኬቱ ዊዝን ታይት ሬንጅስ ወይም ምንም ሎው በሆነ ሬንጅ ውስጥ ፕራይስ ሙቭመንት በሌለበት ሬንጅ ውስጥ ፕራይስ ምን ያደርጋል? ኦርደር ቢውልድ ያደርጋል ወይም ኮንሶሊዴት ያደርጋል ወይም ኮንሶሊዴሽን ብለን እንጠራዋል። ከዛ በኋላ ፕራይስ ዳይሬክሽኑን ኢኒሼት የሚያደርግ ነው። ኤክስፓንድ ማድረግ አለበት። ኤክስፓንድ ካደረገ በኋላ ወዴት መሄድ ይችላል? ኢዘር በዛ ዳይሬክሽን ኮንቲኒው የሚያደርግ ከሆነ ሪትሬስ አድርጎ ኮንቲኒው ያደርጋል፣ ወይም ደግሞ ሪቨርስ ያደርጋል። ኮምፕሊትሊ ሊኩዲቲ ራን ካደረገ ሞስት ኦፍ ዘ ታይም ወይም አበብ ኦል ሃይዝ ሊኩዲቲ ኢንጀክት ካደረገ ኦልሶ ኪሌብሎችን አይሲቲ ኮንሴፕቱ ጋር ቤዝ ያደረጉ ኪሌብሎችን ከነካ ፕራይስ ሪቨርስ ያደርጋል። ስለዚህ ሞስት ኦፍ ዘ ታይም ማኒፑሌሽን ስቴጃችን አፕን የሚያደርግ ከሆነ ነው ሪቨርሳል የምናየው። ነገር ግን ኦልሶ ፕራይስ ዊዝን አኮሙሌሽን ስቴጅ ማኒፑሌት ካደረገ ወይም ሁለት ስቴጅ አኮሙሌሽን የሚኖረው ከሆነ ያ ነገር አፕን አያደርግም። ስለዚህ አይፒዲኤ ፕራይስ ዴሊቨሪ ሲኩዌንስ የሚባለው ፕራይስ ሁሌም የሚጀምረው ከኢኩሊብረም ነው which is consolidation. አፍተር ዳት ኮንሶሊዴሽን ላይ ቢውልድ የሚሆኑ ኦርደሮች አሉ which is accumulation የሚባለው ለዛ ነው። ከዛ በኋላ ስማርት መኒዎች ዋንስ ቢውልድ ካደረጉ በኋላ እንደነገርኳችሁ ማኒፑሌሽን ስቴጅ ያስፈልጋቸዋል which is expansion. ያ ኤክስፓንሽን ገዢው ለምሳሌ ፕራይስ መጨመር ከፈለገ ገዢዎችን በተቻለው መጠን ማስወጣት፣ ደግሞ ሻጮችን በተቻለው መጠን ማስገባት አለበት። በዛ መንገድ ነው ሊኩዲቲ ኢንጀክት የሚሆነው which is profitability የሚባለው የሚመጣ ማለት ነው። አፍተር ዳት ፕራይስ ምን ያደርጋል? ኢዘር ትሬስ አድርጎ ኮንቲኒው ያደርጋል፣ ኢዘር ሪቨርስ ያደርጋል። ዋን ዌይ ኦር አናዘር ፐርፐዙ ምንድነው? ማኒፑሌት የሚባለው ስቴጅ ሀፕን ማድረግ አለበት። ፕራይስ ሙቭ ሲያደርግ ሁሌም ከኮንሶሊዴሽን ወደ ኤክስፓንሽን፣ ከኤክስፓንሽን ወደ ኮንሶሊዴሽን ነው ሙቭ የሚያደርገው። ስለዚህ ላርጅ ሬንጅ የሆኑ ኤክስፓንሽኖችም ምንን እንዲከተሉ ያደርጋሉ? ኮንሶሊዴሽን እንዲከተላቸው ያደርጋሉ ማለት ነው። ሶ ኔክስት የምናወራው ስለ ፓወር ኦፍ ትሪ ነው። ሁሌም ካንድሎች ምንድን ናቸው? አንድና አንድ እዚህ ጋር መቀበል ያለባቸው ሬንጆች ናቸው። ዋን ኦር ታይም ፍሬም ከተባለ አንዷ ካንድል በአንድ ሀወር ውስጥ ያለውን ሬንጅ ፕራይስ ሬንጅ ያሳየናል። በዛ ታይም ውስጥ ፕራይስ የት ላይ ኦፕን አደረገ፣ የት ላይ ስክሎዝ አደረገ፣ የት ላይ ሃይ እና ሎን ሴት አደረገ የሚለውን ያሳዩ ሬንጅ ነው። ዊች ሚንስ ባይ ዲፎልት ሬንጆች ምንድን ናቸው ብያቸዋለሁ? ኳርተር ናቸው። በኳርተር ነው ሬንጆች ሰስቴን የሚሆኑት። ዋን ዌይ ኦር አናዘር ዊዝን ዲስ ካንድል ፕራይስ ኦፕን ካደረገ በኋላ ሁሌም ምን አለው? ማኒፕሌት ያደርጋል። ፓወር ኦፍ ትሪ የሚባለው እሱም ፕራይስ ኦፕን ካደረገ በኋላ ሁሌም ሃዩን ሴት ማድረግ አለበት። ቤሪሽ ከሆነ ፎር ዚስ ኤግዛምፕል አፍተር ዳት ምን ያደርጋል? ሎውን ሴት ያደርጋል which is ዲስትሪቢዩት አደረገ within this range። ማንኛውም ፕሮፊቴብል የሆነ ስማርት መኒ ምን ያደርጋል? ኦርደሩን ዲስትሪቢዩት እያደረገ ይመጣል። ለዛ ኦፍሴት ሊያደርግባቸው የሚችል ወይም ዲስትሪቢዩት ሊያደርግባቸው የሚችል ሊኩዲቲ ኤሪያዎች አሉ። ኦልድ ሎስ ደን ዋንስ ፕራይስ ተርሚነስ ፖይንቱ ጋር ከደረሰ በኋላ በዛ ሳይክል ውስጥ ያለው ሎ ሴት ከሆነ በኋላ ፕራይስ ክሎዝ ያደርጋል። ስለዚህ ከዚህ ጋር እንድትወስዱ የሚፈልገው ነገር ምንድነው? ፕራይስ ሁሌ ሙቭ ሲያደርግ በሶስት ኮንሴፕቶች ነው። ሬንጅ ፎርም ያደርጋል፣ ሬንጁን ማኒፑሌት ያደርገዋል፣ ኦፖዝ በሚያደርግ ዳይሬክሽን ሙቭ በማድረግ ማለት ነው። ዘን ዲስትሪቢዩት ያደርገዋል። አፍተር ዳት ሎውን ሴት ካደረገ በኋላ ክሎዝ ያደርጋል። ስለዚህ ከዚህ ውጭ ሌላ ሙቭመንቶች የሉ። ምንም አይነት ሙቭመንት የለም። ሰው አንደርስታንድ ማድረግ ያለባችሁ ወደ ፕሮፋይሎች ከመግባታችን በፊት እነዚህ ማርኬት ኤፊሽንሲ ፓራዳይም፣ አይፒዲኤ ሲኩዌንሶች ምንድን ናቸው? ወይም ፕራይስ ዴሊቨሪ ሲደረግ ምንድን ነው ኮንዲሽኖቹ ያሉት? ከዛ ካንድሎች ምን አይነት ካራክተሪስቲክስ አላቸው? ስለ ኦፕን ሃይ ሎ ክሎዝ ወይም ስለ ኦፕን ሎ ሃይ ክሎዝ ስለ እሱ አሳይቻችኋለሁ። ስለ ኪዩቲ ፕሮፋይሎች እንምጣ። ስለዚህ ኳርተርሊ ቲዮሪ ሁለት ፕሮፋይሎች አሉት። እንደነገርኳችሁ እያንዳንዱን ሳይክል በአራት ኳርተር ነው የሚከፍለው። ቲዮሪው እንደዛ ነው። የሚጀምረው ለዚህ ሲሪየስ የሚጀምረው ለየርሊ ሳይክል ነው። የርሊ ሳይክል ሶስት ወራቶች የያዙ አራት ኳርተሮች አሉት። ከዛም ቀጥሎ ኳርተርሊ ሳይክል አለ which is 23 ቀናት የያዙ 3 ወራቶች አሉት። 23 ቀናት የያዘ አንዱ ሳይክል 3 ወር ነው። 23 ቀናቶች አሉት አራቱ ኳርተሮች።
ከዛ በኋላ መንዝሊ ሳይክል አለ 4 ሳምንታቶች አሉት። ዊክሊ ሳይክል አለ 4 ቀን ሲደመር ፍራይዳይ which is ሌላ ጊዜ ዲቴል የሆነ ኮንሴፕት አለው አሁን ያለው ፐርፐዝ ማለት ነው። ደን ቀናቶች 6 ሰዓት አላቸው። ኦኬ ከዛ በኋላ የሚመጣው ደግሞ ምንድነው 90 ሚኒት ሳይክል ነው። ኦኬ which is 90 ደቂቃ አፍተር ዳት ማይክሮ ሳይክል ነው 23 ደቂቃ። ሶ በዛ መንገድ ነው ፕራይስ ሙቭ የሚያደርገው። ስለዚህ ይሄ ነገር ጀነራል ለሁሉም ሳይክል አፕላይ የሚሆን ፕሮፋይል ነው which means ፕራይስ በመጀመሪያው ኳርተር ኮንሶሊዴት የሚያደርግ ከሆነ ወይም ዊዝን ታይት ሬንጅ ትሬድ የሚያደርግ ከሆነ ቀጣዩ ኳርተር ኤክስፓንድ የማድረግ ቻንሱ ከፍተኛ ነው። ኦኬ ስለዚህ የመጀመሪያው ኳርተር ኮንሶሊዴት የሚያደርግ ከሆነ ምን ይባላል ብያቸዋለሁ? አኮሙሌት ነው የሚያደርገው። ኦኬ ዊዝን ዛት ሬንጅ ስማርት መኒዎች ኦርደራቸውን ቢውል እያደረጉ ነው። አንቲሲፔት በሚያደርጉት ዳይሬክሽን ፕራይስ ሙቭ እንደሚያደርግ ስለሚያውቁ ኦኬ ዘን ኪውቱ ምን ያደርጋል? ኤክስፓንድ ያደርጋል። ኤክስፓንድ ሲያደርግ ማኒፕሌት ያደርጋል። ሁለት አይነት ማኒፕሌሽኖች አሉ ወይም ሊኩዲቲ ኢንዲዩስ የሚሆኑበት። የመጀመሪያው ፕራይስ አበብ ትሩ ኦፕኖች ትሬድ ሲያደርግ ነው። ሁለተኛው ደግሞ አበብ ፕራይስ ኪ ፕራይስ ሌቨሎች which is ኦልድ ሃይስ ኤንድ ኦልድ ሎውስ ኦር ፌር ቫልዩ ጋፕስ ትሬድ ሲያደርግ ነው። ማኒፕሌሽኖች ፐርፐዝ የሚኖራቸው አፍተር ለማኒፕሌሽን ፕራይስ ምን ያደርጋል? ዲስትሪቢዩት ያደርጋል which is ኢኒሻሊ ኤክስፔክት ያደረጉበት ዳይሬክሽን ነው። እነማን ስማርት መኒዎች ቤሪሽ ከሆኑ የሚሸጡ ከሆነ ለቀኑ ዲስትሪቢዩት የሚያደርጉበት ዳይሬክሽን ምንድን ነው? ወደ ሎወር ፕራይስ ነው ወይም ወደ ዲስካውንታሪ ወዳሉ ኪ ሌቭሎች ነው which is fair value gap or old lows ማለት ነው። ኦልሶ የኪው4 ፐርፐዝ አለ which means ፕራይስ early manipulation ካለው ኦኬ ለምሳሌ አራተኛው ኳርተር ላይ ሊጀምር ይችላል። የኪው1 አራተኛው ኳርተር ላይ የሚጀምር ከሆነ ማኒፕሌሽኑ ፕራይስ አራተኛው ኳርተር ላይ which is ኪው4 ጋር ሪቨርስ የማድረግ ቴንደንሲ አለው። ኦልዞ ፕራይስ ሌት የሆነ which means ማኒፕሌሽናችን ኢንጀክት የሚያደርገው ኪው2 ወይም ኪው3 ኦፍ ኪው2 ከሆነ እያንዳንዱ ፍራክታል ስለሆነ ሳይክሎች ፍራክታል ናቸው የሚሆን ከሆነ ፕራይስ ኮንቲኒው የማድረግ ቴንደንሲ አለው። ስለዚህ ጀነራሊ ይህንን ዲተርማይን የሚያደርግልን አቨሬጅ ዴይሊ ሬንጃችን ነው ወይም ሳይክል ሬንጃችን ነው። እሱን አንቲሲፔት ለማድረግ ካልኩሌሽን አለው። ጀነራሊ ይሄን ይመስላል። ሶ ዋንስ ፕራይስ ይህንን ሲግኔቸር ማይሰጠን ከሆነ which means ፕራይስ በመጀመሪያው ኳርተር ኤክስፓንድ የሚያደርግ ከሆነ ከፕሪቪየስ ኳርተር ቀጥሎ የሚመጣ which is የመጨረሻው ኳርተር ኪው4 ነው። ከሱ የሚቀጥል ከሆነ ፕራይስ ኤክስፓንድ ወይም ከዛ ሪቨርስ የሚያደርግ ከሆነ ጀነራሊ ትሬንድ የሚያደርግ ከሆነ ኪው2 ኮንሶሊዴት ያደርጋል which means አኮሙሌሽን ይኖራል። ሶ የመጀመሪያው ኳርተር ከፕሪቪየስ ኳርተር ኮንቲኒው ወይም ሪቨርስ ያደርጋል። አፍተር ዳት ፕራይስ ሬንጅ ቤዝድ የሆነ ትሬዲንግ አለው። ከዛ ማኒፕሌት ከዛ ዲስትሪቢዩት ያደርጋል። ስለዚህ ሁለት አይነት ፕሮፋይሎች አሉ። ለምሳሌ ይህንን በኢኮኖሚክ ካላንደሮች ነው የምናውቀው። ለምሳሌ እኛ አሁን እንደ ትሬደር ፎከስ ማድረግ ያለባችሁ የመጀመሪያው ፎከሳችሁ ምንድነው? የሳምንቱ ካንድል which is the weekly ካንድል ወዴት ነው ኤክስፓንድ የሚያደርገው? ከዛ በኋላስ የዛ ኤክስፓንሽን ማኒፕሌሽን ፌዙ የት ላይ ሊካሄድ ይችላል? እሱን ለማወቅ ነው ኢኒ ፕሮፋይል የምንጠቀመው። እሱን ለማወቅ ደግሞ መነሻችን ምንድነው? ታይም ነው። ታይሙን የምናውቀው ወይም ፕራይስ መቼ ማኒፕሌት አኮሙሌት ያደርጋል የሚለውን የምናውቀው ሬድ ፎልደር ኒውሶችን በመረዳት ነው። ስለዚህ ኢኮኖሚክ ካላንደር ሁሌም ፕራይቬት ሜንቶርሺፕ ላይ ያላችሁ ልጆች ኢኮኖሚክ ካላንደር አንብበን ነው ኮሜንታትሪ የምንሰራ ወይም አይሲቲ ጋር ማየታችሁት ሊሆን ይችላል። ስለዚህ ሞስት ኦፍ ዘ ታይም 80% አኩሬሲ በሚሆን ደረጃ መቼ ሃይ ኦፍ ደ ዊክ ወይም ሎው ኦፍ ደ ዊክ ፎርም እንደሚሆን አውቃለሁ። ገብታችኋል? ለእሱ ግን መነሻ ካላንደሩን አፍተዳት ያን ካላንደር ወዴት አመጣዋለሁ? ወደዚህ እና ቀጣይ በምትማሯቸው ኮንሴፕቶች መሰረት ኢመርጅ አድርጌ ዲተርማይን አደርጋለሁ ማለት ነው። ሁለተኛው ፕሮፋይላችን ትሬንዲንግ ኪው1 ሲኖረን ጀነራሊ መውሰድ ያለባችሁ ሁለቶችን ነገር ነው። ኪው1 ኤክስፓንድ ያደርጋል፣ ኪው2 ኮንሶሊዴት ያደርጋል። ይሄ ነገር ሙቭ ሊያደርግ ይችላል። እሱን ዲተርማይን የሚያደርገው ኢኮኖሚክ ካላንደሩ ነው። ይሄ ሞር ኮምፕሌክስ ነው። ቪዥዋል ኤግዛምፕላችን ይሄ ነው። የፕራይስ ኤምዲኤክስ ፕሮፋይል የሚከተል ከሆነ ፕራይስ የመጀመሪያው ኳርተር ጋር ምንድን ነው የሚሆነው? ሬንጅ ነው። ይታያችኋል። ሬንጅ ሃይ ሬንጅ ሎ ሴት አደረገ። ዘንድ ሁለተኛው ኳርተር ኢመርጅ ሲያደርግ ምን አደረገ? ማኒፕሌት አደረገ። ዘንድ ትሬንዱን ቀጠለ ማለት ነው። ተረዳችሁኝ? አኮሙሌሽን፣ ማኒፕሌሽን፣ ዲስትሪቢዩሽን ኤምዲ ዘን አራተኛው ኳርተር የሚሆነው እናያለን። ዋን ዌይ አናዘር ፖይንቱ ምንድን ነው? ፕራይስ የመጀመሪያው ኳርተር ላይ ኮንሶሊዴት የሚያደርግ ከሆነ ቀጣዩ ኳርተር ትሬንድ ያደርጋል። ትሬንድ ሲያደርግን ማኒፕሌት አድርገው ነው የሚያደርግ። ማኒፕሌሽን ደግሞ ሜጀር የሚሆነው ከምን አንጻር ነው? ከትሮፕን አንጻር ነው። ትሮፕን ቀጣይ የሚመጣው ሌክቸር ነው፣ እሱን አስረዳችኋለሁ። ደን ሁለተኛው ፕሮፋይል ምንድን ነው? ኤክስ ኤኤምዲ which means የመጀመሪያው ኳርተር ትሬንድ የሚያደርገው ጀስት ላይክ ዲስ ኪው1 ምን አደረገ?
ላርጅ ሬንጅ ላይ ነበር። ሶ ኪው2 ምን ይሆናል? ታይት ሬንጅ ይሆናል። አፍተር ዳት ነው ኪው3 ላይ ማኒፑሌሽን ጠብቀን ኢንትሪያችንን ወይም ለምሳሌ ድሮ ሊኩዊዲቲ ኢመርጅ አድርገን ቤሪሽ ነን ሶ ኪው1 ትሬድ አደረገ which is ኤዥያ ብለን ብናስብ ይሄ ዴይሊ ሬንጅ ቢሆን ለንደን ላይ ትሬድ አናደርግም። ምን ያክል ሬድ ፎልደር ኒውስ ይኖራል? ቢኮዝ ኦቨር ኤግዛጅሬትድ የሆነ ሬንጅ አለ። ሶ ኪው2 አኮሞዴሽን ሬንጃችን ሶ ኒውዮርክ ጋር ምን እንጠብቃለን? ማኒፑሌሽን አበብ ዘ ሃይ ኦር ቢሎ ስሎ ደን ኢንትሪያችን ማንኛውም ኪ ሌብል ይሆናል ማለት ነው። ማኒፑሌሽናችን ቫሊዴት ካደረግን በኋላ ኦኬ ሶ ጀነራሊ ሲምፕል ነው። ሲምፕል የሆነ ኮንሴፕት ነው። ሁለት ፕሮፋይሎችን ነው የምንከተል። ሶ ኤክስኤምዲ ፕሮፋይል ምን ይመስላል? ጀስት ላይክ ዲስ። ይሄ ዴይሊ ሬንጃችን ነው። ዴይሊ ሬንጃችን ስናጠና ሁሌም 15 ሚኒት ታይም ፍሬም ነው የምንጠቀም። ኦኬ ሶ ኤዥያ ሬንጃችን ይሄን ይመስላል። ኤዥያ ባይ ዲፎልት ከምን ሬንጅ በለጠ? ከለንደን ሬንጅ በለጠ። ኦኬ which means ኪው2 ጋር የምንፈልገው ሴትአፕ ምንድነው? ሃይ ፕሮባቢሊቲ አይደለም ማለት ነው። ሶ ምንድነው የምንጠብቀው? ኪው3 ጋር ማኒፑሌሽን ማየት። ሶ አኮሙሌት ኤክስ አኮሙሌት አኮሙሌት አፍተር አኮሙሌሽን ማኒፑሌሽን አበብ the true day open also above the previous cycle high which means liquidity induce ነው። then any change in state of delivery also premium ማድረግ እዚህ ጋር ምን ፌር ቫልዩ ጋር ምን ሆነ? እዚህ ጋር ኢንቨርትድ ሆነ። so this is our entry to distribute into the previous cycle low። okay ስለዚህ አኮሙሌሽን ሬንጅ ሃይ አኮሙሌሽን ሬንጅ ሎ ኢምፖርታንት የሆኑ ሊኩዊዲቲ ፖይንቶች ናቸው እንደነገርኳችሁ ኦርደሮች ቢውልድ የሚሆንበት ሳይክል ስለሆነ ስፔሲፊካሊ ሶ ዲስ ኢዝ ኤክስኤምዲ ፕሮፋይል። ኦኬ ደን ክላሲክ የሆነ ኤምዲኤክስ ፕሮፋይል which means ኢኒሻል ኳርተራችን ኤዥያ ሬንጅ ሃይ ሬንጅ ሎ ሴት ያደርጋል። ፕራይስ አበብ ዘ ሬንጅ ሃይ ትሬድ አደረገ then below the range low ትሬድ አደረገ which means በማኒፑሌሽን ፌዝ ውስጥ ብዙ ባየሮች ትራፕ ሆኗል። ኤኒ ታይም ስዊንግ ሎ ፎርም ሲሆን እሱን ነው መውሰድ ያለባችሁ። 1 2 3 ሊኩዊዲቲ ራ ቢሎ ዲስ ሪላቲቭ ኢኳል ሎስ። ኦኬ ስለዚህ ማንኛውም ይሄን ሳፖርት ብሎ የገዛ ትሬደር ባይ ዲፎልት እዚህ ጋር ምን ሆኗል? ስቶፕ አውት ነው። ኦኬ እነሱ ቢል ላይ ያርጎራቸው መቼ ነው? እዚህ ጋር ኦኬ then ፕራይስ ምን አደረገ? ስቴት ኦፍ ዴሊቨሪን ቼንጅ አደረገ። አበብ ዚስ ስዊንግ ሃይ ትሬድ አደረገ። ኦልሶ እነዚህ ደግሞ ክሎዝ ካንድሎች ክሎዝ ሆኑ። ኦኬ then ፕራይስ ኢኒሻሊ ሊኩዊዲቲ ራን ያደረገበትን ካንድል which is a precision order book እሱን ሪፈር አደረገ። this is our entry then most of the time አኮሙሌት ማኒፑሌት ዲስትሪቢዩት ፌዝ ላይ ኒውዮርክ ላይ ሁሌም ኢንትሪ አለ። ኦኬ ሁሌም ኢንትሪ አለ። ኢኒሻል ስቴጁ ፎርም ያደረግልን ምሮች አሉ፣ ኪ ሌብሎች አሉ። ኦኬ ሞስት ኦፍ ዘ ታይም 15 ሚኒት ታይም ፍሬም አበብዛት ዋን ወር ፌር ቫልዩ ጋፕ ላይ 5 ሚኒት ኢንትሪ ይሰጠናል። ኦር በዚሁ ታይም ፍሬምም ኢኒሼት ማድረግ ይችላል። ዚስ ፌር ቫልዩ ጋፕ ዘን ስቴት ኦፍ ዴሊቨሪ ቼንጅ ኦኬ then this order block offers the setup stop loss below this low then price expand አደረገ። ኦልሬዲ ፕሮፋይሉን በማወቅ ብቻ ቴክ የምናደርጋቸው ትሬዶች ናቸው። ኦኬ ሶ ስለ ፕሮፋይል ያለ ሌክቸር ይህን ይመስላል። በቀጣይ ስለ ትሮፕኖች አስረዳችኋለሁ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ጊዜ ሲኖረኝ አንሰር አደርጋለሁ። ሰላሙን